እኔ ታይፔ ሰርቲ ፕላስ ሴቶች ናቸው። ድሮስ ሰርቲ ፕላስ ሹጋር ይወዳል ልጅ። ኦ ማይ ጋድ ምንም ፌልት ያደረኩት ነገር የለም። ምን እንዳጠጡኝ እራሱ አላውቅም። ቱ ቢ ኦነስት ከዛ እናቱ ያዘችውን ነው ያልሺው። ምንም አዲስ ነገር እህቱ ያዘችውን ነው ያልሺው። ምንም አዲስ ነገር የለም። ላይፍ ይቀጥላል። ነገ የተሻለ ቀን ይመጣል። Whoa, what's good everybody? እንዴት ናችሁ? Your boy Unique J is back with another video. Wagwan everybody. ፒስ ነው ሁሉ ተማም ይመቻችሁ። ዛሬም ፈታ ልንል ያባበዱ ቪዲዮዎችን ይዤላችሁ ከች ሐሳብ ያለው ከናንተ የሚጠበቀው ሰብስክራይብ በተን የምትለው አከታች እሷን መንካት ነው፣ ላይክ ማድረግ ነው። ከዛ ደቅ ብላችሁ እስከ ቪዲዮአችን መጨረሻ መፍታታት ነው ማለት ነው። ወደ ቪዲዮአችን ከመግባታችን በፊት በዚህ ቪዲዮ ላይ ከ18 ዓመት በላይ የሆኑ ነገሮች ሊበዙ ስለሚችሉ በተቻላችሁ አቅም ከ18 ዓመት በታች ከሆናችሁ ከቪዲዮ እንድትወጡ እናሳስባለን። ይመቻችሁ። Why? What did you say? You fuck? What? You don't? I don't want to say. What's going on? Who are you? You're man. Who are you guys? Yes. What do you think? እኔ አንዷ ልጅ ቲክቶክ ላይ ምን አለች? ደጃችሁ ቤ እውቀት ወገኔ ምናምን የሚባሉ ትምህርት ቤቶች ተመረን አድገን እንግሊዘኛ ለማውራት ባንሞክር ጥሩ ነው። በቃ ቢቀርብን እኮ ነው የሚሻለው። ያራዳ ልጆች እንደ ሐሳብ ማለት ነው። አንድ ዱሻ ሁለት ጤነኛ ውሾች ነክሰው ታውቃቸዋለህ ደግሞ አበደም 60 መርፌ ታዘዘልኝ። ምን ላይ ተወጋው? ሆዴ አከሱልጠት ይመስለኛል። ለዛ ነው ሰይፉ ራሱ እንዴት ነው የቀጠለው? 30ውን ቤች ቢወጋልህ የመቼ ቪዲዮ ነው? ውሻው መርጦኛል እና አሁን ውሻ አለዚህ እንዴት አጠገቤ ቁጭ አለ? ያው ውሾች ይወዱኛል። ማንዴላ ይችላል፣ ማንዴላ ይችላል። ግን ምንድነው መሰላችሁ? 3 የአድዋ ጀነራሎች ጦር አዛዦች እንጠራልኝ። ጦር አዛዥ እሺ ወደ አድዋ ሴድሚኒ ቴዲ አፍሮ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ። ሀብተ ጊዮርጊስ ዲነግዴ እሺ አይጀግናው አይጀግናው እኮ ነው ቴዎድሮስ። ጦና ንጉስ ነው። ጦና አልሄድም። ማርያም ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ ኧረ እንዳይሰሙሽ ያራዳ ወናዳጬ አልሄድም። ከወናዳጬ አይደል አብዩኤል እኮ ዝም ብለሽ ዩናይትድ ምናምን ብትይ ነው የሚሻልሽ። እንዴ አንተ ቆይ አይደለም የቴዲ ራሱ የሆነ ሰው በደንብ ተጠርቷል። ባልቻ አባቱ ነፍሱ አባቱ ሳፎ ነው ማለት ሳፎ። ያ this is my impression of ቴዲ ባልቻ። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። እውነት ነው። በጣም ነው የተጫወትከው እኮ። ግን ከኢንተርቪው ጋር ይገናኝም የጂጂን የማንነቴ መለኪያ ኩራቴ መመኪያ ክብሬ የሚለውን ዘፈን ወደዋለሁ። ይመቻች። ምን አገባን ታዲያ? አገባንም ስለዚህ የአራዳ ልጆች ጎስት የተናገረው ነገር መጣ። አብዩኤል ኮሜዲያን ነው። ለምን አብዩኤል? እኔ የዩናይትድ ደጋፊ ነኝ፣ ትመቸኛለህ፣ ግን ኮሜዲያንም ነህ። በቃ ማወቅ አለብህ ማለቴ ኔክስት ይር ከኳሱ በበለጠ ኮሜዲ ስኪት ላይ ብትሳተፍ የሚያዋጣ ይመስለኛል እንደ ሐሳብ። ሄሎ ገበየው አብየው አማን ነው? አሎ ልጅ ሰላም ነው? ሰማ የት ሆነ ነው? እኔ ስራ ቦታ ነኝ። እዛ ቀበሌ ናልኝ በእናትህ አንድ ጊዜ። ምን አለ ቀበሌ? እዚህ ስራ አጣውጥተን ምናምን ተደራጅተን ብድር ለመቀበል ፈልገን ጎደለ እና 5 መሙላት አለባችሁ ተባለኝ። ደግሞ 4 ነን እና ነይና በእናትሽ ዝም ብለሽ አሟልተሽን ትይዣለሽ። እንትን እንጀምራለን። ምን ዶሮ ማርባት? ኧረ ዶሮ ማርባት አሁን ዶሮ ማርባት በጣም አሪፍ ስራ ነው። አንተ ምን ሆነ ነው? ስሚ ተይው፣ አንቺ ካልፈለግሽ ችግር የለውም። ዝም ብለህ ናና እንትን መታወቂያ ምናምን ከ5 ካልሞላ ስለማይሰጠን ማለት ነው አሟልተን ምናምን እኛ ለ4 እንሰራዋለን። አያሳስብም። አይ ሰሚ ተቸገርልኝ ካልክ በዛ እንቁላል ይዘሽ ነይ። 5 እንቁላል ይዘሽ ነይ። እሺ ዲፖዚት ካልተደረገ እንቁላል አይሰጡንም ብድር።
ቁርስ ልበላ አንተ በቃ ነኝ ፋርዬ ሸዋዬ ታረገኛለህ ይበቃሽ ኧረ በእናትህ አንተ በቃ ከተባነነ ይቀራል በቃ ይቀራል ከተባነነ ብርዝና ምንድነው የምትይው አሁን ቁርሱን ሊበላብሽ ነበር ባነንሽ አለቀ ምንድነው ወንድምነት አይደል እንዴ ብንተጋገዝ ሲያራዳች የግል ተማሪዎች ቨርሰስ የመንግስት ተማሪዎች እሺ እሞዬ እዛናሽ እንዴ ፍቅርሽን ልቆጣጠረው አልቻልኩም ነው የምልሽ ድሮም እኮ ቅድም ከጠራሁት ትምህርት ቤት ተማሪ የተሻለ ነገር አይጠበቅም ብርዝና ምን ሆነ ነው ሙሉነሽ ከበደ ፉልነስ ኢንዲፊካንት ጉግል ሺት ላይ ትራንስሌት ማድረግ ይቻላል ራሱ አውቶማቲካሊ እንደዚህ ሉ ምንድነው ክበብ ወልደ ጊዮርጊስ ሰርክል ወልደ ጊዮርጊስ ስም እኮ ባይተረጎም ጥሩ ነው ስም ባይተረጎም ጥሩ ነው ለምሳሌ መዓዛ ኃይሉ ዘአሮማ ፓወር መድህን ገብረ እግዚአብሔር ኢንሹራንስ ገብረ ጋድ ሀዳስ ጎሹ ሀዳስ ዘበፈሎ ሙሉነሽ ከበደ ፉልነስ ኢንዲፊካንት ኧረ ብራዘር አሁን ይሄ ከባድ ነው አስበዋል አሁን ሸለመኝ እንዴት ሊተረጎም ይችላል በድሉ እንዴት ሊተረጎም ይችላል ሲቆላመጥ ያለውስ እንዴት ሊተረጎም ይችላል የሚለውን ማሰብ ነው በቃ እሺ ወንድም ያንደብ የዛይ who's your TikTok crush ሐቁን ነው ውሸቱን ነው እኔ ጋር መጣ ማዋሸት አይቻልም ሐቃቁ ኦኬ እንደዛ ከሆነ ሐቁን ኖ ሳክስ ኖ ካፕ እኔ ታይፔ ሰርቲ ፕላስ ነው ሴቶች ናቸው ድሮስ ሰርቲ ፕላስ ሹጋር ይወዳል ልጅ አሞሊ ነው አይዶ ሹጋር በያ አብዛኞቹ ቲክቶክ ላይ ያሉት ደግሞ ታዳጊ የቤተሰብ ኧረ አለው እኮ አንዳንድ አለ ሰርቲ ፕላስ ብርዝና ፊልተር ነው 20 ፕላስ ያረጋቸው ማማዝና ሸድሎትን Oh my God! What? I like my girls wise. Wise. ሽበት ቃልጣል ሽበት ቢኖርም ባይኖርም ኖርማል ነው እሱ ሲሉስ በያ የማንንም ለጋ አስተሳሰብ ስኮተኩታል ያበደሽ ቴንክ ዩ ፈታን ግን ይሄ ልጅ የተለወጠው በምን እንደሆነ አወቃችሁ ወንዶች ምንድነው ፈጠን በሉ እንጂ اقول لك حاجه الرئيس قلبه تايتانيك يا ولاد الناس اقول لك حاجه الرئيس قلبه እንዴት ነው የሚኖረው በያ አማት ነው አንተ ምንድን ነው የሚባለው አማት ነው የሚባለው ምራት ነው የሚባለው እንግዲህ እነዚህ ጩጮች አፍልተዋል እስኪ አሁን የመኪና ብራንድ እናያለን ማን እንደሚያውቅ ኦኬ እሺ ጀም ሊፋን ማርቼዲስ ቤንዝ አታሰድበና ማርቼዲስ ቤንዝ ሊሙዚን ሮልስ ሮይስ ነው ሮልስ እቺ በያ በቃ ልታሰድቢን ነው አንቺ ኮብራ ላንድ ክሩዘር V6 አባቢ እየቀባጠርክ ነው አሁን ባይኔ መጣ ላንድ ክሩዘር V6 ታታ አንቺ እዛ ዝም ብለሽ ኦዴጋርድ ሳካ ምናምን ትያለሽ ነጭ ፈረንጅ ማይጠቅሙን ዝም ብለ አሳድ ይሄ ነው የሚጠቅም ብራዘር ሎ ኦፍ አትራክሽን ነው ወይኔ ልጁ ሲያምር የምንለው ጠይም ወንድም ብቻ ነው ወንድሜ በቃ ስኮንኮም ብላ ጨርሳለች ጠይም ዘለግ ያለ ወይ በቃ ከንግስቲቷ ንግግር በላይ ምን ይመጣል እውነቴ ነው ለምን ትቀላለህ እምቢ አትልም ወይ አልጫነት ምንድነው ኮስተር ኮምጨጭ ጠየም ሲል ነው ወንድ ልጅ ታስበዋል አሁን ላይ አንተ ከኋላ ጠለይጂ ቆዳ እንዳይጎዳ ያልኩ ልትከተል ነው ወይ ሰንስክሪን እና ምናምን ያማራጥ ያንተ ልገዛ ነው
ይሄ ልክ አይደለም። ልክ አይደለም። ወንድ ልጅ ቆምጫጭ ማለት አለበት። አለም ከኔ በላይ መቅላት የለብህም። ቆዳህን እሺ ማን ነው የምንንከባከበው? እኔ አንተ አስጊ ነው። ስለዚህ ጠየም ዘለግ ያለውን እግዚአብሔር ያድላችሁ። አረ ዘረበ በእናት ምንድን ነው የምትለው? በእናታችሁ ከዛም ተሻታምራቱ Come on, bro. ምንድን ነው? Oh my God. በያ አራገፈቻት ነው ማለት እርገፍ ገፍ my dream work I'm coming baby እኔ እኮ ድሮም ነው የሚያምርብኝ በያ እዚህ ዝም ብለህ ዩቲዩብ ትላለህ ያለው ያቧጣ This is right, nigga. Come on. ከዛ መልሶ ለምን በቃ አንተ ብትወጣ ነው የሚሻለው። ብርዝና አንተ ውጣ። ኖ Get out. ተከተላ አንተም ይሄ እኮ ያንተ ጥፋት ነው። ይቼ ወይ ቃሌን አይሰማም ማይረባ ሰው። ግን ይሄ ነገር እውነታ ጀመው እስቲ ኮሜንት ላይ አሳባችሁ። ለምንድን ነው ቆይ በእጅ ያዙት ወርቅ እንደመና ቢቆጠር አልሆነብን ነው ወይስ እውነትም ለማስቀናናት ነው ሻይን የሚደረገው? What's the reason? ተማሪዎች እያንዳንዱን ጥያቄ እባካችሁ በስነ ስርዓት እያነበባችሁ ብትሰሩት እያነበባችሁ ስሩት። ምንም የሚያስቸኩል ነገር የለውም። ትናንት አስተምሬያለሁ። ጊዜያችሁን ወስዳችሁ እያነበባችሁ ስሩት። ትናንት የተማረን ቀይም ጥያቄ ነው ያወጣው። ይገርማችኋል። አንብባችሁ ስሩ። ደግሞ አንድ ሰው ላይ ቼክ የሚለው ስታፍ ተማሪዎች እባካችሁ ኢንስትራክሽኑን በደንብ አንብቡት። ፈተናችሁ ላይ ምንም አይነት እውነት ሐሰት የለውም። እደግመዋለሁ፣ ፈተናችሁ ላይ ምንም አይነት እውነት ሐሰት የለውም። እባካችሁ አንብቡ። ኧረ ተው ግዴላችሁ፣ ኢንስትራክሽኑን አንብቡ። ምርጫም እንደዛው ምርጫም የለውም። እና ምንድን ነው? ኧረ እንዳለ ደረቅ ጥያቄ ነው ጋይስ፣ እንዳለ ደረቅ ጥያቄ ነው። እያነበባችሁ ነው። ሰለስም የምናፈረው አከበበችው፣ ኤፒሲውን አከበበችው። ኧረ አብራራው ነው ጀማዊ። እንደዚህ ነው እኔም እየደደብኩ ያለሁበት ሁኔታ። ፈጣሪ ይርዳል። አብርሽ አቴንዳንስ ፈረምሽልኝ? ፈተና ተፈተንን። በፈተና አቴንዳንስ የተያዘው ከ20 ተፈተንን። አንድ ቀን ብቀር ሳልነግርሽ የሆነ ፈረንጅ መጥቶ ማለት ሪሰርች ሊሰራ እዚህ ዩኒቨርሲቲ ማለት ነው 50 ብር የግቢ ተማሪው ይቸገራቸዋል ብሎ ማለት ነው 2,000 ብር አስገባላችሁ አካውንት ሰተን መጣ። ለያው እንደው ቆይ ያው ገባ እንደው አንድ ቀን ብቀር ያው ነገር ተፈጠረ። ደግሞ ሳልነግርሽ ብሩኬ አውሻ ለቤቲ ማለት ነው ተንበርክ ቀለበት አደረገላት። አንድ ቀን ብቀር ወይኔ ከዛ በኋላ ደስ ብሎት ምናምን ምሳ ጋበዘን ማለት በዚህ ዝም በል አልደውልም ና ይባላል እኮ። አሁን ከነገ ወዲያ የሚርበኝ አላለቅስ እኔ ወሬው አይደለም የጎዳኝ፣ ጀለስ አንተ ሄደህ መጠቀም ነው። ኦጋለሁ ጠብቅ።
ሳልነግራችሁ አልወጣ ብዬ ነው ማለት ነው። አንድ ሁለት ፍቅረኛሞች ነበሩና እድሜያቸውም በጣም ሄዷል። ከዛ ብዙ አመት እስር ቤትም ነበሩ ምናምንና ሲገናኙ ምንም በቃ ስሜታዊ መሆን አልቻሉም እርስ በርስ ማለት ነውና ከዛ ምን ይሻለናል ምናምን ብለው ይጨነቁና ከዛ ሚስትየው ምን ትላለች? ለምን ውዴ ራቆታችንን መለመላችንን ሆነን ዲነር አንበላም ትለዋለች። እሺ ምናምን ይላትና ከዛ ተቀምጠው ጠረጴዛ ላይ ራታቸውን እየበሉ ምናምን እያሉ ከዛ እንዲህ ትለዋለች፣ አረ ውዴ ይሄ ነገር ሰርቷል መሰለኝ እኔ እየሞቀኝ ነው ስትለው ከዛ አረ ጡትሽን ከሾርባ ውስጥ አውጪው። እቺ ልጅ ባልጋለች። ባለፈው አልነገርኳት ነግሬያችኋለሁ። እቺ ልጅ ተበላሽታለች። ወኩሉ ደንደንደነሊ ወቱሉ ታታታበሊ ታታቢ ታታታታ ወይ ልጅ አንተ ደህና አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ደህና ነኝ። ረመዳን ይዟና ለቢሲዋኒ ማሻአላህ ማሻአላህ አረብኛም ለምን እዴ በጣም አይ ጥሩ ነው። እና በነገር ጣለክ ቴምር ማን ነው አይደለም እንዲዛል ወይ አኗር እኮ መስጂድ ደርሼ ልምጣ ብሎ ወጣ። ምን ታፈልገው? ሳምቡሳ ማን ነው ሙሳ የሚባል ጓደኛችን ታሞ እንጠይቀው እኮ ልለው ብዬ ነው። ሙሳ ታመመ? አዎ ያው ሾርባ ነገር እንኳን ይዘን ሄደን እንሂድ እንጠይቀው እኮ ልለው ብዬ ነው የመጣሁት። አኡዙ ቢላህ አንተ ሙሽት ጀመርክ? ደህና ልጅ አልነበርክ? ኧረ አልዋሽም ማዘር። እና ታዲያ ሙሳ እኮ አሁን ከአንዋር ጋር ወደ መስጂድ ሄደዋል። አብሮ ይሄዱ እንዴ? አዎ መስጂድ ሄደዋል። አንተ ውሸት ጥሩ አይደለም። ብርዝና በቃ ማዘር አፍጥር አምሮኝ ነው። ምንድነው አይረዱም እንዴ? ከኛ ጋር አፍጥር። ድጋሜ ግን እንዳትዋሽ። ውሸት ሐራም ነው። አረ በቃ ሃዬ ማማ ተሳክቷል በያ ተሳክቷል። ኮንግራቹሌሽን። Excuse me, who do you think is more prettier, males or females? My sister, is obviously men are more prettier. Why so? Yes, I. Let's see. Where are you? Come on. Look this. እችላለሁ እኔ ማድረግ ዩ ጋይስ እችላለሁ። እናንተ ትችላላችሁ። እኔ እንደሌላ ጊዜው ፍርፍሩ ምናምን ብዬ ላሽቃብጥ አይደለም የመጣሁት፣ ግን ወይኔ የሰራው ሰውዬ አብረን ብንሰራስ እንዳሰብ በቃ እኔ ትምህርት እየጠቀመኝ ስላልሆነ አንተም ትተውጣ እኔም ትቼ ልውጣና ተገናኝተን ዶሮና አርባ አንተ ለዶሮዎች ትሰራላችኋለህ። በቃ ይበላሉ። እኛን ያደነዘ እኔ አባት ብርዝና አንድ ሳምንት ምናምን ከቦታቸው እቺን እየበላሽ ነው ለካ። እና ከቻልክ አብረን እንስራ። ትምህርቱ ምንም አያደርግልህ። እዛ የዩኒቨርሲቲ ሼፍ ብትሆን ነው የሚሻል። አባቴ አውቀህበታል። የሰውነት ጠረን ችግር ነው። አዎ በጣም ያለበኛል። ላብ የሰውነት ጠረን ችግር ያመጣል። በውስጡ የተደበቁ አጋንንቶች ናቸው። አንተ ግን ምንድነው ልጅ መብከት? ከኳስ ተጫውተህ አትታጠብ። እኔ ሰምቻለሁ፣ ነግራኛለች። ይኸውልህ ፋቅበት በዚህ እኔ ከዛ ስመጣ ምንድነው በረበረት ነው ብያለሁ። ግን አይዞሽ አንቺ ፐርሰናል አረግሽው ራዘር። አይዞሽ ቻዩ ምን አማራጭ አለ ብለህ የሆነ የተለቀቀ ቪዲዮ ምናምን አለ። እኔም ጠዋት ነው ያየሁትና አይ ዶንት ኖ ይሄን መልእክት የሚደርስሽ ከሆነ ግን አይ ነው ደግሞ ከኔ በጣም የተሻለሽ ጠንካራ ማትሰሚ ሴት እንደሆንሽ አይቻለሁ። ማለቴ ታስታውቂያለሽ፣ ልጅ ነሽ፣ you don't give ምንም አይነት ኬር ለማንም። ግን እንደዚህ አይነት ነገር ስለሚሰብር አይ ዶንት ኖ ይሄ ከደረሰሽ ማለት ነው ማሪ I'm telling you እናቱ ያዘችው ነው ያልሽው። ምንም አዲስ ነገር እህቱ ያዘችው ነው ያልሽው። ምንም አዲስ ነገር የለም። ላይፍ ይቀጥላል። ነገ የተሻለ ቀን ይመጣል። ዶንት ወሪ። ራስሽን እንዳትደብቂ። ካሁን ውጪ፣ ፈታ በይ፣ ተዝናኚ፣ ሊቭ ዮር ላይፍ። እንዲች እንዳይሰማሽ፣ እሺ? እንዲች እንዳይሰማሽ። ይዩት እስኪ ምን ያገኛሉ? አይነኩሽ። ይዩ ቁጭ ብለው እያዩ ይኖሩ። አይነኩሽም የኔ ማር፣ እሺ? አያገኙሽም። ማንም መጥቶ አፉን ቢከፍት ምንም በእናትሽ ዶሌ ባቢ ወይ እንግሊዝኛው ቢቀርብ ማንም መጥቶ አፉን ቢከፍት በእግዚአብሔር እኔ እንጃ እንዴት እንደ እኔ ቴክስት ለማድረግም ፈራሁኝ። ላይክ አልፌሽ ቴክስት ላደርግልሽ ስላልፈለግኩኝ ነው። ግን በጣም ወድሻለሁ።
አይ ዶንት ኖ ይሄ ከደረሰሽ ዶንት ወሪ ማይ ላቭ ዩር አ ኩዊን። እሺ የፈለጉት ነገር መብላት ይችላሉ። ሲጀመር መብላት አክቹዋሊ ይህንን ቪዲዮ አይታችሁታል። ስለ ሊና ሰሞኑን ሶሻል ሚዲያ ላይ እየተቀባበለ ያለውን መረጃ ሰምታችኋል ብዬ ተስፋ አረጋለሁ። አክቹዋሊ ስዩም ነው እየተባለ ነው እየተወራ የነበረው። ነገር ግን ስዩም በይፋ እኔ አይደለሁም ብሎ ቪዲዮ ሰርቷል። እሱን እንመልከት። ሰላም፣ ሰሞኑን ኢንተርኔት ላይ የተፈጠረ ነገር አለ እና በዛ ጉዳይ ለማውራት ነው የመጣሁት። ብዙ ሰዎች ታግ እያደረጋችሁኝ ስለሆነ ማስረዳት ስላለብኝ ነው። ቪዲዮን የቀረጸውም ቪዲዮ ላይ የነበረው ሰው እኔ እንዳልሆንኩ ለመናገር ነው የመጣሁት። አት ዘ ሴም ታይም ለተፈጠረው ነገር በጣም ያሳዝናል። በዚህ ሰዓት ሁላችሁም ከሊና ጋር በመሆኑና ሊናን በመደገፍ አንድ ላይ እንቆማለን ማለት ነው። አት ዘ ሴም ታይም እኔ እንዳልሆንኩ ለመናገር ነው የመጣሁት ማለት ነው። አመሰግናለሁ። አክቹዋሊ ስዩም ይህንን ቪዲዮ ለቆት መልሶ ጠፍቶበታል። እኔ አይደለሁም ብሎ ኦፊሻሊ ያውጇል። ከዛም ሊና ራሷ ላይቭ ገብታ ደግሞ ስለ ጉዳዩ ትንሽ አስረድታ ነበረ። ብቻ እንዴት ነው ማይ ፍሬንድስ ያውቁት ነበር እና የእነሱም ኤጅ ነበረ። ቴክስት አድርጊለት ምናምን ነገር ብለው ቴክስት አስደረገኝ ምናምን። እነሱ ያውቁት ነበረ፣ ወስደው አገናኙን ምናምን ነገር። ከዛ ላይ ምንም አስታውሰው ነገር የለም ጋይስ፣ ላይክ ሊትራሊ ማለት ነው። ያ ቪዲዮ ሲቀረጽ ምንም ፌልት ያደረኩት ነገር የለም። ምን እንዳጠጡኝ ራሱ አላውቅም ቱ ቢ ሆነስት። ከዛ ላይክ the first thing that I did was like getting up in the morning እና just like ቤት ነበር መሄድ የነበረብኝ like ገባችኋል። ከዛ በኋላ I didn't heard nothing from my friends ግን like እሱ ጋር ፎሎ እንደራረግ ነበረ እና he used to text me to meet up ምናምን ነገር stuff ግን like እኔ I didn't met him after that። እከሰዋለሁ ጋይስ፣ እከሰዋለሁ በትክክል ነው የምከሰው። ግን ለእናንተ ትንሽ ነገር ልንገራችሁ ብዬ ነው። አሁን እሱ እዚህ ሀገር አይደለም የሚኖረው ውጭ ሀገር ነው እና like አንቺ ከሆነሽ መጀመሪያ የፈለግሽኝ ምናምን ብለው ነው። ግን like ስናር ባጣ አትገባቸው። መጀመሪያ ለምን ሪኮርድ ያደርገኛል? ፕላስ ደግሞ I was like በጣም እንዴት ራሱ like turned on እንደሆነ አላውቅም። at the moment ሰው እንደዛ ሆኖ ሰው እንዴት እንትን ሊለት እንደሻለ አላውቅም። ብቻ ግን ይጋሽ ለእናንተ እንትን ለማለት ነው። በዛ ላይ I was bored ለዛ ነው የገባሁት ላይፍ። forget about that shit I'm gonna sue him። ፖስት አድርጌዋለሁ ስቶሪ ላይ አካውንቱ ምናምን ዲአክቲቬት አድርጎታል መሰለኝ። እወዳቸዋለሁ። ለማንኛውም ሰዓት የፈለገችኝ ምናምን ሊል ይችላል። ክራሽ ነበረብኝ ግን እንደዛ ማድረግ አልነበረበትም ምናምን ነገር። ያው የሰውነት ባህሪ የሰው ልጅ ሊኖረው ይገባል። ላይክ ዊርድ ነው በጣም ይሄ ነው። አልወድቅም። ውድቀቴን የምትፈልጉ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ግን ያው መቼም አልወድቅም። እግዚአብሔር ስዩም አይደለም። አዲስ ዋነሴ በቃ ስዩም አይደለም። ዋናው ፖይንት ነው። አሳያችኋለሁ። እንትን ለማለት እሞክራለሁ፣ ለማሳየት እሞክራለሁ። አሁን እሱ እያለኝ ያለው ልጁ እያለኝ ያለው መስጠት እፈልጋለሁ። ከዚህ በኋላ ጓደኞቻችሁን አትመኑ ምናምን ነገር በቃ ስፔሻሊ ኢፍ ዩር ያንግ ምናምን ነገር በቃ ነገሮችን አመዛዝናችሁ ለቤተሰብ ተናግራችሁ ምናምን። አደ ሞመንት ያው እኔ ጓደኛዬ ናት እናቴን አስፈቅዳልኝ የሚወጣሁት ጥፋቴ እሱ ጋር ነው። መሄድ አልነበረብኝም ምናምን ነገር። ግን ያው እባካችሁ ያንግ ሴቶች ተጠንቀቁ። ለማንም ጓደኛ እንዳሰሙ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር። ኢን ጀነራል ስዩም እንዳልሆነ እና የነበረው ነገር ቪዲዮ ላይ እንዳያችሁት ካለው ጅላስ ጋር እንደሆነ ተነግሯል። እኔ በጣም ኮንፊውዝ ያደረገኝ ይህንን ቪዲዮ እንመልከተው። ባምቢ ራሷ ሪፖስት አድርገዋለች እና ሉክ ደስ ያው ባምቢ ራሱ ሪፖስት አድርገዋለች። ይሄን የገረመኝ እና ብቻ ይመቻችሁ። ስዩም አይደለም ሊናም እንግዲህ ስቴይ ስትሮንግ። ያው እንዳየሽው ባምቢም ጠንከር ብላ ቆማለች ከብዙ ጊዜያት በኋላ። ለመተረብ አይደለ እኔ አር ነው ምን ማለት እንዳለብኝ አክቹሊ። እና ጀለስ ደግሞ የሆነ ቪዲዮ አካውንቱ ላይ ገብቼ አይቼው ፈታ እያለች ሊፕሲንግ ቪዲዮ ምናምን እየሰራች ነበር እና ከዛ ቴክስት ስክሪንሾቶች አስቀምጧል። እሷ ፈልገው እንደነበር፣ እሷ ስጀነጅ ነው እንደነበር፣ ኢቭን $2000 ክፈለኝ ምናምን ስታፍ አሮን ነው ዲቴል አላነበብኩትም እና እንደዛ ምናምን ብለው ነበረ። በጣም ኮምፕሊኬትድ ነገር ነው። በቃ የአራዳ ልጆች እስቲ ይቅርብን እንደዚህ አይነት ወሬ። አጀንዳ በየጊዜው እየበዛ ነው። ቻላቪያ አሁን በሌላ ቪዲዮ እስክንገናኝ ድረስ እኔ ምን ማለት እንዳለብኝ ግራ ስለገባኝ ይሳውት። ሁላችሁም የምትወዱኝ ሰዎች እስቲ ፍቅራችሁን በፍቅር ግለጹ።